አዝኜ ሰው ሞቶብኝ ምናምን አያውቅም። እንደዚህ ማቀው ከሆነ እንደምሞት መጀመሪያ ንስሐ ገባለሁ። ሰላም እንዴት ናችሁ? የላቭ ዩኒፋይድ ቤተሰቦች በመጀመሪያ ስለተጋበዝኩ በጣም አድርጌ አመሰግናለሁ እና እዚህ ጋር ያለውን ጥያቄ ካልመለስኩኝ ሚጥሚጣ አይ ቲንክ ይሄ ምንድነው ይባላል ቆጭቆጫ ነው ይባል። ከዚህ ጋር ደግሞ አዋዜ፣ እዚህ ጋር ደግሞ ቃሪያ አለ እና መርጬ ነው በለው አይደል? መርጬ ወስዳለሁ ማለት ነው። እንግዲህ አሪፍ ጥያቄ እንደሚሆን ተስፋ አደርጋለሁ። ወደ ጥያቄው እንገባለን። በጣም የምትወጂው አርቲስት እና አብረሹ ልትሰሪው የምትፈልጊው አርቲስት? እኔ አስቤው አላውቅም ለመናገር እንደዚህ አይነት የሆነ ፊልም ምናምን እንስራ ምናምን ብለው ሲደውሉልኝ ማን አክተር አለ ብዬ ጠይቄ አላውቅም እውነት ለመናገር። ግን ምናልባት ዳይሬክተር ከእንትና ጋር ልችላለሁ። ግን አርቲስት አይ ቲንክ ተዋናይ ይመስለኛልና ከእንትና ጋር ብሰራ ብዬ ተመኝቼ አላውቅም። በጣም ያዘንሽበት ቀን? እኔ እንጃ በጣም ያዘንኩበት ቀን እንጃ ያዝኛ አላውቅም። ይሄ መልስ ሊሆን ይችላል። ያው አዝኛ አላውቅም ስላችሁ ሁልጊዜ እኔ ራሴን ፈታምና ማድረግ ማለት የሆነ ነገር ቢያጋጥመኝም ለዛ ነገር ሶልቭ ማድረግ ቶሎ አይነት እንትን ምን ነው እንጂ አዝኜ ሰው ሞቶብኝ ምናምን አያውቅም እና አዝኛ አላውቅም ስልሽ ይሄ ሀዘን በሚባል ደረጃ እኔ ምናምን ዲፕሬሽን አላውቅም። አይገርምሽም? ወደ ቀጣዩ ጥያቄ መቼ ለማግባት እቅዳለሽ? ወይ ጉድ! እንጃ በጣም ረቀቀን ነው የሚሆነው እና አይ ቲንክ ምንም ነገር አልበላም መሰለኝ እዚህ ውስጥ። ያው እኔ ፕላን የለኝም፣ የማግባት ፕላን የለኝም። ግን ያው በፈጣሪ ፍቃድ አሁን እስካሁን ድረስ ያለኝ ኢንፎርሜሽን መስራት ብቻ ነው። መስራት አሁን ያለኝ ፕላን ማግባት ምናምን ፕላን የለኝም። ቴንክ ዩ። ወይ ጉዴ! ፍቅር ይዞሽ ያውቃል? ፍቅር ይዞኝ ያውቃል። አንዴ ፍቅር ይዞኝ ያውቃል። ከዛ ወጣልኝ። በደንብ ላብራራ እንዴት? በቃ ልጅ እያለሁ ነበር። ከዛ የሆነ በጣም ፍቅር የሚባል ነገር ውስጥ በጣም ገብቼ በጣም አፍቅሬ ያውቃለሁ። በጣም ወድጄ ያውቃለሁ። ከዛ ግን አልሞስት ከ3 አመት ምናምን በኋላ ሪሌሽኑ ፌል ሲያደርግ ቀለለኝ ውስጤንና ባዶነት አይደለም የተሰበቀልልለ የሆነ ደና ምናምን ሆንኩኝ ሳላስበውና ቴንክ ዩ። ብዙ እያስለፈለፋችሁኝ ነው። ግን ኔክስት ጥያቄ ነገ ትሞቻለሽ ብትባይ ዛሬ ምን እያደረግሽ ታሳልፊያለሽ? እኔ ግን በጣም ማርያምን በቃ ደስ ሲል ጥያቄዎቹ ዛሬ ምን እያደረግኩ አሳልፋለሁ? ዛሬ በቃ ትዘጋጃለሽ። ወደ ላይኛው ቤት መሄዴ ስለማይቀር ንስሐ ገባለሁ ብዬ አስባለሁ ሳይሆን አደርጋለሁ። እንደዚህ ማቀው ከሆነ እንደምሞት መጀመሪያ ንስሐ ገባለሁ። ፈጣሪን ይቅር በለኝ እለዋለሁ። ከዛ ያለኝን ነገሮች ምናምን ለፋሚሊ እሰጣለሁ። ከዛ ጓደኞቼን እሰናበታለሁ ምናምን። ከዛ ይሄ ማዘን ምናምን አማልወድ አይነት ሰው ነኝ። አልወድም በቃ ማዘን ምናምን የሆነ ልሞት እኮ ነው ምናምን አይደለም። እና በቃ ንስሐ ገባለሁ። ለፋሚሊዎቼ ምናምን ባይ ምናምን ነገር እላለሁ። ከዛ መጣወቅ ነው ሰዓት እስከዛ ቲክቶክ ምናምን ስክሮል ወይኔ ንስሐ ገብቼ አይ በቃ እንዳይደብረኝ ወይ ቤተክርስቲያን ሄጄ ምናምን ጸሎት አደርጋለሁ።
ነገር አልበላም ዛሬ ፂ ወይኔ ፊልም ባይሰራ ወይም ባትሰራ የምትዩ ተዋናይ ሲጀመር ብትሰራ ብዬ ማስበው ተዋናይ የለም አብዛኛው ባይሰሩ ወይኔ I'm sorry for this ግን አይ አሉ ጎበዝ እኛ ምሳሌ የሚሆኑን ትልልቅ አክተሮች አሉ ግን ባትሰራ ግዴታ ስሙ መጥራት አለብኝ የምርሽ ነው እንደዛ ማድረግ አልችልም እበላለሁ አይ ቃሪያ ይሻለኛል ኦኬ ቃሪያ ማለት በቃ የማይችል ሰው አይስራ የሚችል ሰው ግን ማድረግ አልችልም ስሙን ካልጠራው እበላለሁ ኦኬ ቆንጆ በገዛ እጄ ቆንጆ አይ ቆንጆ እሺ ኔክስት ጥያቄ አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ ፋሚሊያንስ የምታደንቂው ቲክቶከር በጣም ብዙ ናቸው እውነት ለመናገር በጣም ብዙ ናቸው ግን ስም መጥራት አልፈልግም ስም ባልጠራ ደስ ይለኛል በጣም ብዙ ናቸው እንትና ከንትና የሆነ የምታበላልጩ ነገር የለም ምክንያቱም በጣም በቃ አሁን በዚህ ሰዓት ላይ ፊልም ሲኒማ ቤት ገብተሽ ከምታይ ቲክቶክ ብታይ የሆነ ደስ የሚል ነገር አለው ዳኒራል ውጪ ከዋል ፋሚሊ ውጪ መጣራት አልፈልግም ማደንቃቸው ግን ብዙ አሉ እውነት ለመናገር ግን ስም እንትና ብዬ መጣት አልፈልግም መድገም ትችላለህ ቃሪያ ወይስ ሌላ ነገር ነው በጣም ብዙ ሰው አደንቃለሁ ግን እሺ እያሰብኩ አይደለም ማንን ሰሌክት ማድረግ እንዳለብኝ ያሰብኩ እንጂ እውነት እሺ በጣም ብዙ ቲክቶከር አለ እውነት ለመናገር የሚጥር የሚሰራ ምናምን አለ ለምሳሌ እኔ ዝም ብዬ ነው ፎሎወር ያገኘሁት እውነት ለመናገር አልሰራውም ዩቲዩብ ላይ ስለሚያውቁኝ ብቻ ነው ቲክቶከር የሆንኩት እንጂ እውነት ለመናገር ራሴን በቲክቶከር ሂሳብ እንኳን አላየም ሰው በጣም የሚሰሩ ልጆች የሚለፉ ልጆች አሉ ስልሽ ቲክታክን ሌላ አይነት ፕላትፎርም አድርገው ያያዙት ልክ እንደ ሲኒማ ቤት አይ ነው እኔ ማንንም መጥራት አልችልም ግን በጣም ነው የምወዳችሁ በጣም ነው ማደንቃችሁ በቃ እሱን ማወቃችሁ በቂ ነው አራጺ ቆንጆ በጣም ቆንጆ ነገር ተዘጋጅቷል አንድ ሰውን ከሞት የሚያስነሳ ስልጣን ቢኖርሽ ከአበበ በቂላና ከጥላውን ገሰሰ ማንን ታስነሻለሽ አረ በድንግል ማርያም እኔ ምን አውቃለሁ በማርያም እኔ ምን አውቃለሁ እኔ ተመቸኝ ይነሳ ከአበበ በቂላና ከጥላውን ገሰሰ በማርያም ማለት ሁለቱም በእኔ አንደበት እንኳን የሚጠሩ ሰዎች አይደሉም ማለቴ አይደለም እንዴ አላቅም አይ አይደለም እንዴ አንቺ ሁለቱንም ለምን አይነሱም አንቺ ለምን አልፈለግሽ ወይ ጉድ ያው እኔ አሁን የሙዚቃ አፍቃሪ አይደለሁም ያን ያህል የሙዚቃ አፍቃሪ አይደለሁም ግን አርት ውስጥ አለ አይደለም ሙዚቃ አንዱ አካል ነው እኔ ሯጮቹም ይቀየሙኛል ግዴታ ነው አንድ ሰው ማስበል አራጺ ልብላ አይ ልብላ አይነሱ እኮ አይደለም አንዱን አስነስቼ አንዱን ማለት ነው ከበደኝ የምርም ማስነሳቸው ይመስለኝ መቤቴ በቃ ይለፈኝ ማርያምን ወይ ልብላሽ እኔ ሁለቱም ቢነሱ ደስ ይለኛል
እኔ ማንም ባይሞትም ደስ ይለኛል። አንድ ሰው ቢነሳ ለሀገሪቷ የሚጠቅም ከሆነ ማን ነው ማለት ሁለቱም የራሳቸው ነገር አላቸው። እኔ ተይ በእግዚአብሔር ኖ እኔ እበላለሁ። አይነሱ እኮ አይደለም አንቺ ምን ሆነሽ ነው? የምር ነው እንዴ ነገር አይደለም ጋይስ። አይ በቃ እኔ የሆነ አንዱ ነገር እግዚአብሔር ሚጥሚጣ እንትን ልበል ሁለቱም ቢነሱ አንድ ሰው አስነስቼ አንድ ሰው አለማስነሳት ይቀር ኢትዮጵያ ትቀየራለች። ትቀየምሻለሽ ባታስነሺ ልብላ ይፈቀዳል በጌሙ በቃ እንደዛ ነው ማድረግ የምችለው። አልፈልግም። እሺ ጨርሻለሁ። ችግር ተቀጠቀብኝ ማውራት መሰለኝና ስለጠራችሁኝ እና ስላቃጠላችሁኝ በጣም አድርጌ አመሰግናለሁ። እና ያው ይሄ ፋሚሊ ደስ የሚል ፋሚሊ ነው እና ሰብስክራይብ እንደምታደርጉ እንዲሁም ደግሞ ሼር እንደምታደርጉ ብቻ ተስፋ አደርጋለሁ። ሚጥሚጣው ነው እሺ ያዙረኛል እና አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ያው እንግዲህ ስለጋበዛችሁኝም ላቪኒፋይድ በጣም አድርጌ አመሰግናለሁ። የተለያዩ ፕሮግራሞችን ይዛው እንደሚመጡ ተስፋ አለኝ። በእናንተ አሪፍ ፕሮግራሞች እንደሚኖሩ ስለጋበዛችሁኝ ከልብ አመሰግናለሁ። አብራችሁንም ስለነበራችሁ ፋሚሊዎች በጣም አድርጌ አመሰግናለሁ እና ባይ ወተኛል መጣ